አውርቶ አዳም የምነካ የ95 ዓመቱን ጉዳይ አስፈጻሚ አራዳን ደግነው ስጋ በልቶ ጠጪ። ሃሎ በጣሊያን ትሬን ተቋጥሮ እንደዚህ አቶ ለማ ኃይሌ ነው ዛሬ ያቀርብንላችሁ። የፍርድ ቤት ራፖርት ጸሐፊ ሆኖ እንዳይመጣ ብሎ የነገር እንግዳ ፍጡር ተደጋግፎ በአቅሙ ቢረዳዳ የከሳሹንም የተከሳሹንም ነው መጽፍ። ያው አብዛኛው ማሙካቸው እዚህ ውስጥ ይሸጉታል። ቀጥ ያለ ነገር ነበር መጽፍ። አራዳ ሐምሌ ቲዩብን ሰብስክራይብ በማድረግ አብራችሁ ቆዩ። አራዳ የቤቤ ብርቱካን የኔስ ጽጌረዳ አራዳ እንዴት ነሽ? አራዳን እንዴት ነሽ? የኔ ብርቱካን የኔ ከረባሽ አደረች አራዳ የኔ ብርቱካን የኔ ጽጌረዳ መንገዱ ረዘመ ወደ አንቺ ስመጣ ልቤ እየደከመ። የ95 ዓመቱን ጉዳይ አስፈጻሚ አቶ ለማ ኃይሌ ነው ዛሬ ያቀርብንላችሁ። ሐምሌ ቲዩብን ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። 1923 ዓመተ ምህረት በአንኮበር ወረዳ ጎላ ምክትል ግዛት ይገማቦ ገዳም የአያቴ ያለቃ ገብረሃና ገዳም ካለቃ ኃይሌ ገብረሃና ጥር 12 ቀን ቃና ዘገሊላ ኢየሱስ በኢየሩሳሌም ዶኪሞስ ሰርግ ላይ 6 ድንጋይ ጋን ውሃ የተሞላ ውሃውን ጠጅ ባደረገበት ቀን ከናቴ ከሟች ወይዘሮ ደብሪቱ አየለ ከአባቴ ካለቃ ኃይሌ ገብረሃና ጥር 12 ቀን 1923 ዓመተ ምህረት ተወለደው ቃና ዘገሊላ። እድሜ ወደ 5 ዓመት ሲጠጋ እዛው የገዳም ትምህርት ጀምሬ እያለ በ28 ዓመተ ምህረት ጣሊያን አገራችንን ወሮ ስለገባ ትምህርቱ ተቋረጠ። ጫካ እያደርን ቀን ቤት ማታ እዱር ዛፍ ስር እያደርን እዛ ስንንገላታ ወደ ታች ወደ ላይ ቀን ደግሞ አውሮፕላን ይመጣል። ቦምብ ሲጥል እንዳይመታን ክምር ስር ዋሻ ጉድጓድ ዋሻ ስር ወስደው ይቀብሩናል። የመጀመሪያው አውሮፕላን ሲመጣ የመጀመሪያዋ ሲስና ነበር የምትባለው። ሲስና ቦምብ ትጥላለች። በጣሊያን ጊዜ ማለት ነው። የጣሊያን አውሮፕላን ለሽፍቶች ሽፍታ ለመግደል እና ሲገልም ሲገደልም ሲበላም ሲጠጣም በአጠቃላይ ታሪኩን በዝርዝር አውቀዋለሁ፣ አይቻለሁ። ስንት ዓመቶት ነበር የዛን ጊዜ? በ23 ዓመተ ምህረት ተወልጄ 28 ዓመተ ምህረት በ5ኛ ዓመቴ መጣ። በ33 ዓመተ ምህረት ዱቄት ሆኖ ተማረከም ተገደለም አለቀ። ኃይለ ሥላሴ ሚያዝያ 27 1933 ዓመተ ምህረት ወደ አዲስ አበባ ከእንግሊዝ ሀገር መጥተው
እነ ካኒንግሃም እነዚህ እንትና ቴዎድሮስ አደባባይ ያለው እንትን እነዚህ ውንጌት የሚባሉት መሪዎች እነሱን እንግሊዞች ይዘው መጡ። ሚያዝያ 27 እናቅርብ ምስጋና አለን። ያ ግጥም ተገጠመ። ባንዲራ በሚያዝያ 27 33 ዓመተ ምህረት ሰቀሉ። በ34 ዓመተ ምህረት በአመቱ ሰኔ መጨረሻ ላይ ከደብረ ብርሃን በገዳም አባቴንም አያቴንም ጣሊያን ጨረሳቸው። አለቃ ገብረሃናንም አለቃ ኃይሌ የበዓታ የስላቴ ባለቅኔ የአዲስ አበባ ጊዮርጊስን በግብጾች፣ በአርመኖች፣ በህንዲዎች፣ በባሚያኖች፣ በግሪኮች በዶሮ እንቁላል በ1888 የአፄ ምኒልክን ዮሴፍ ፈቺ ነበረ ያሰራ ሸክላና ባሪያ መሸጫ ነበረ። የኦሮሞች ወርካ አሁን ወላቡ ኬንያ ሞያሌ ያለው ገዳ የተከፋፈሉበት ወርካ የእሱ አይነት እዚህ ነበረ። የኔ አባት ነው ያስቆረጠው። ይህንን ቤተክርስቲያን ያሰራም የኔ አባት ነበረ። የአፄ ምኒልክ ዮሴፍ ፈቺ ነበር። ጊዮርጊስ አራዳ ላይ ነግሶ ንጉሱ መንበሩ ላይ ተደግፈው ይሎታል ባሪያው አለቃ ኃይሌ ገብረሃና ሲላቸው በሰሃራ በረሃ በግመል እየተጫኑ የመጡ የውጭ ዜጎች በዶሮ እንቁላል እንትን ሲሚንቶ የተሰራ ቤተክርስቲያን ነው ያሰራው እና እሱም አባቴም አያቴም በጣሊያን አለቁ። እኔ 4 ገዳም አስተዳዳሪ ነበሩ። አያቴ የልቆ መድኃኔዓለም፣ የገማቦ፣ የዷ ሚካኤል፣ የወባላ ጊዮርጊስ፣ ዲቢ 4 ገዳም ነበረ። አባቴ ቀድመው ታረዱ። ትንቢት ይናገሩ ነበር እንደነ ኤርምያስ እንደነ ኢሳይያስ እንደ ነቢዮቹ። አገራችንን አህዛብ ይወራታል፣ እኔም በአህዛብ እጅ እጠፋለሁ እያሉ ይናገሩ ነበረ። በዛ መሰረት ዋሻ ስር ሄደው እዛ ተደበቁ። እዛ ደረሰባቸውና አረዳቸው ጣሊያን በ28 ዓመተ ምህረት። አባቴ ደግሞ በጣሊያን በ31 ዓመተ ምህረት በመርዝ ነው የሞተው። አሁን ትልልቅ ወንድሞቼ የተማሩ ናቸው። እኔ ልጅ ነኝ። ትልቁን ገዳም የገማቦ የሚባለው ገዳም መንቀያ መትከያ ነው። በጠቅላይ ቤተ ክህነት ስር የምተዳደር እንደ ደብረ ሊባኖስ ገዳም ነው። ጉንዶ ማር ይቀዳበታል፣ ግብር ሲሶ ይጠመድበታል፣ ሙጋድ ይፈለጥበታል፣ ግብር ይበላበታል። ይህንን እሱ አልተማረም፣ ሕፃን ነው አይበላም ብለው 2 ታላላቅ ወንድሞቼ ከለከሉ። እናቴ ደብረ ብርሃን ይዛኝ አለቃ ማን ይባሉ ነበር በርዮ ወረዳ ገዢ እዚያ ወሰደችኝ። ከዛ አሸነፈ እና ገፈሪ ሙሉጌታ የሚባሉ ደብረ ብርሃን ከተማ ነበሩ የጨየ ወንበሮች፣ እነሱ ጋር ደረሰ። እነሱም አሸነፈ። ከዛ ቀጥታ ከአስመራ በሚመጣ አሞሌ ጨው የጫነ የጣሊያን ትሬንታ ኳትሮ እሱ ላይ በአቡጀዴ ጀጥባብ ለብሻለሁ። አቡጀዴ ደግሞ እንደዚች አከናንበው አሞሌ ጨው ላይ እዛ ትሬንታ ኳትሮ ላይ ቁጭ አረጉኝ። ላይ እንዲህ ሲል ሲጓዝ ሸኖ አደረ። ከሸኖ ተነስቶ ሰንዳፋ አደረ። ከሰንዳፋ መርካቶ ገባ። እዚህ አሁን አመድ የተባለው አጠና መሸጫ ነበረ። እዛ ላይ አወረደኝ። የእናቴ ታናሽ ወንድም መጥቶ አገር ግዛት ሚኒስቴር
ፖሊስነት ተቀጥሮ እናቴ ተከታይ 50 አለቃ ኃይሌ አየለ ይባል ነበረ። ድብዚቶ የቴጌ ማሰልጠኛ እዛ እየሄደ ሻንቅላ ወንዝ እየተሻገረ እዛ ነበር የሚሰራው። እዛ እሱ ጋር አረፈው። አጼ ምኒልክ ቤተ መንግስት በተክለ ሃይማኖት በደቀ መሐሪ በዚህ በቴዎድሮስ አደባባይ አንድ ያሳዩኝ ለቀጠሮ እየሮጠው አጼ ምኒልክ ቤተ መንግስት ትልልቅ መስሪያ ቤት በሙሉ ቤተ መንግስት ነበር እዚህ 4 ኪሎ እዛ እየሮጠው ገባና እዛ ተጠያቅ ተለጠያቅ ያጤ ስራቱ የመሰረቱ እናገራለሁ እውነቱ በላ ሰካር በቅሎ ሰጣ ገባ እያሉ ይሟገታሉ። በጣው እንደጋጃስ ነፍስ እንደ ውሃ ስፈስ ምሽነቅ ያጋሪ በቅሎ የሰጋሪ ይላል። በሬ ሲጠፋ በደጋ አንተ ብትወጣ በደም ፈለጋ ጅብና ሞራ ሲጋፉ ሙዳ ስጋ ቢተፉ ነፍስ ያለው ወቀል ቢያነሳ ባፉ አያስከፍለኝም በሬውን አርዶ ይረባበት እንደዛ እያሉ ይሟገታሉ። አሁን እዛ ያ ፀሐይ ሲለጥጠኝ አደገው 39 ዓመተ ምህረት ነገሩ አለቀ። ይሄ ገዳም ነው። አንዱ የመጀመሪያው አለቃ ሐዋዝ የሚባለው እሱ ነው መያዝ ያለበት። አሁን እነሱ ተከፋፍለው ይብሉ ቢባል እንደ ርስት ይቆጠርና ይሄዳል ከቤተ መንግስት። የትልቁም ሌላ ገዳም የሚሰጠው ይሄኛው በቤተ መንግስት አድጎ በጠቅላይ ቤተ ክህነት ትምህርቱን ቀለቡን ልብሱም ሆኖ ትምህርቱን ሲጨርስ እንደ ይገማቦ ገዳም እንደ ደብረ ሊባኖስ ሌላ ገዳም እንሰጠዋለን ብሎ ወሰኑ። እጨጌ ገብረ ጊዮርጊስ ዘለቀ በውስጤታ ለደብረ ሊባኖስ ጠቅላይ ቤተ ክህነት ተወሰነ። በዛ ቤተ ክህነት ሊረከበኝ ሲል የእናቴ ታናሽ ወንድም አይሄድም አለና አስቀረኝ። ለምንድን ነው አስቀረኝና ትምህርት ቤት ጨመረኝ። እዛ ትምህርት ቤት እያለሁ እንደገና የጠቅላይ ቤተ ክህነት የአቡነ ተክለ ሃይማኖት መርካቶ ነበረ። መርካቶ ጭርተራ እዛ አስገባኝ። እዛ እየተማርኩ እያለሁ እንደገና እናቴ ከሀገር ቤት መጣችና በነዚህ በትሬን ታቋጥሮ በትልቅ መኪና እንዲህ ያለ ነው ከደብረ ብርሃን የሚመጣው በኮረኮንች መጣችና የእንትና የሚጣቃ ማኑኤል አለቃ የጠቅላይ ቤተ ክህነት የጳጳሱ የንስሐ አባት ነበሩ። በኋላ እሳቸው መናገሻ ማርያም ተጋዝት ሲዛወሩ እናቴ መጣችና ከትምህርት ቤት አስቀረችኝና አሁንም ለኛ እዚህ ልደታ ቤተክርስቲያን ጀርባ ፎቅ ነበር ቤተክርስቲያኑ፣ እዛ ነበር ያደሩት። እዛ ወሰደችና ሰጠች። አሁን ልብሴን ላመጣ እንደገና ያንን ማቋርጬ ተነስቼ ስወጣ አይሄድም እንትና መናገሻ ባህር ዛፍ ጫካ ውስጥ አይሄድም አለና እዛው ትምህርት ቤት አስቀረኝ። ማን ነው እሱ? የእናቴ ታናሽ ወንድም 50 አለቃ ኃይሌ አየለ ይባል ነበረ። በ52 ዓመተ ምህረት ነው በሞት የተለየው። ለምንድን ነው አይሄድም ያለው? አመዛ መናገሻ ጫካ ውስጥ አይሄድም እዚሁ ነው የሚማረው አለና አስቀረ። እኔ እንደው የአባቱን ገዳም ነቅዬ ነው ማሰጠው ልጁን ለኔ ስጭኝ አሏት። ለሷ ወስዳ አስረከበች ለጳጳሱ። አስቀረኝ። እዛው ትምህርት ቤት እየተማርኩ እያለ ተስቦ ነገር ያዘና ታመምኩ። ስታመም ታምሜያለሁና በጠና ሐኪሞቹ ሰፈር ውሰዱኝ ቀበና ውሰዱ ቀበና። ፈረንጆች ናቸው እንግሊዞችና የሆኑ አርመኖች የሆኑ ፈረንጆች ናቸው። የዳግማዊ ምኒልክ ትምህርት ቤት ሆስፒታል እንትኖች በሞተር ሳይክል ነው የሚሄዱት።
አሁን እዛ ወሰዱና አስመረመሩኝና ተክለ ሃይማኖት ጀርባ አሁን ትምህርት ቤት የሆነው መደዳው እንዲህ ስንወርድ በግራ በኩል ተክለ ሃይማኖት ሳባ ጠጅ ይባል ነበር። ከሳባ ጠጅ አሁን የእንትና ጠጅ ቤት የሆነው ማን ነው? ሀሎ አቤት። ማን ነው? ማን ነው አንተ? እኔ 4 ኪሎ ነው ያለሁት። አሁን መምጣት አልቻልኩም። ባይሆን ሰኞ ጠዋት ልምጣ። ሰኞ ጠዋት በጠዋት እሺ፣ እንደተመቸህ በሌላ ሰዓት። እሺ 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 ገብቶኛል። ተው በቃ እሱን ሁሉ ስንገናኝ እንነጋገራለን። አሁን ስራ ላይ ነኝ። ቀን በኋላ ደውልልኝ ሌላ ጊዜ። አዎ አሁን የ95 ዓመቱን ጉዳይ አስፈጻሚ አቶ ለማይ ኃይሌ ነው ዛሬ ያቀርብንላችሁ ያለነው። ሐምሌት ቲዩብን ሰብስክራይብ በማድረግ አብራችሁን ቆዩ። ባቲ ወርዋራ ነው አይታይም ጭሱ በረጅም አውቶቡስ ከዛው ካልደረሱ ረባቲ ባቲ ወርዋራው ከሚበላ በቀር የሚጣል የለው። የባቡሩ መንገድ ሰፊው ካለልሽ ምነው በጠባቡን በልብ የመጣሽ። በኦፔል መኪና መንሸርሸር ለምደሽ ከኔ ከድሃው ጋር መች ትሄጃለሽ? በለጋር ዳገት አንቺ ተጨምረሽ በቸልቸል ጎዳናን አንቺ ተጨምረሽ በ4 ኪሎ መንገድ አንቺ ተጨምረሽ ሞተ በይኝ እንጂ ምን ተረፈ ብለሽ። የባቡሩ መንገድ ሰፊው ካለልሽ ምነው በጠባቡ በልብ የመጣሽ። መገን ያራዳ ልጅ አይጠጣም ክራሬ እዛም ብለሽ ጠጅሽን አጣሪ። እቲ አንቺ ባደረሽ አኮራሁሽ ሙያሽን ለሁሉም ነግሬ ከዋሽ ወዲያ ማዶን ይዘራል አብሺ የእንግሊዞች ሽቶን ስሙ ከረባሺ። አይኔን ቆረቆረው ሳላይሽ ባመሺ ውዲቷ ኢትዮጵያ እንደምንድን ነሽ? ለሰው ቆርቆሮን ለኔ ብሬ ነሽ ውዲቷ ኢትዮጵያ እንደምንድን ነሽ? መንገዱን ረዘመ ወደ አንቺ ስመጣን ልቤ እየደከመ መንገዱ ረዘመ። አሁን ሳባ ጠጅ ነበረ። በኋላ አሁን ለስላሳ መጠጥ የዚህ ሀብታሙ ያላሙዲ እሱ ፊት ለፊት በልጅ በኩል ትምህርት ቤት መደዳ የለም፣ ፎቅ የእንጨት ፎቅ እዛ የዳግማ ምኒልክ መታሰቢያ መኝታ ነበረ የሆስፒታሉ። አሁን እዛ ወሰዱና እዛ አስተኙኝ። 2 ወር ተኩል እዛ ተኛው። አሁን ልክ በቀን ይሁን በ3 ቀን እንደዚህ በሞተር ሳይክል የሐረር ብርቱካን ይህን የሚያክል
ከኋላው በቅርጫት ጭኖ በሞተር ሳይክል ይመጣል ፈረንጁ። እዚህ ውስጥ ይሸጉጣል። እንትን ስንት ነው ሙቀት ይላል። እዚህ 37 38 ምናምን ይላል። ቀነሰ ጨመረ ይላል። እዚህ ይመረምረኛል። ከዛ ለሌላው አንድ ሲሰጥ ለእኔ 2 3 ይሰጠኛል። ፈረንጅ ነበር የምመስለው። ኦኬ እርስዎ ቀይ ነበሩ? አዎ። እና ከዛ ያንን 2 ወር ተኩል እንደተኛው ተሻለኝ። ሲሻለኝ ከዛ ወጣሁና ትምህርቱን አቋረጥኩና ቀጥታ ተነስቼ አንኮበር በብር ከ50 በነ ማን ነው የሚባል በአንድ ብር ከ50 በብር ከ50 ደብረ ብርሃን በጣሊያን ትሬን ታቋጥሮ እንደዚህ ያና ማን ነው የሚባል የመጀመሪያ መኪና ያስመጣ ማን ነው ስሙ? የፊተኛው ማሞካቻ። አዎ በእነሱ መኪና ነው። እንዲህ እያለ ደብረ ብርሃን ገባው። ከደብረ ብርሃን በእግሬ ላጥ ብዬ አንኮበር ገባው። አያቶቼ ጋር እዛ ገባውና የአባቴ ገዳም ትምህርቱን ቀጠልኩ። አሁን ዳዊት ጨረስኩ። ከዛም የገዳሙን እንትኑን ዜማውን ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ አስተበቋኪ ማርናዊ ተማጸነብኪ በእንተናምኪ ወያቄ ማቡኪ ማይብርንዮ ድንግል ባርኪ እያልኩ ፈቀደ ያግዞ ለአዳም እዙነ ትኩዘ ልብ ወያግብኦ ሀበዘ ትጋት መንበሩ ሳሊለነ ቅድስት እያልኩ ውዳሴ ማርያም ዜማ ጀመርኩ። ከዛ እዛ ያንን እንደው እንደዚህ ገረፍ እያደረኩ እያለሁ ከዛ እሱን አቋረጥኩና ቀጥታ አንኮበር ጀርባ ሀንራምባ ሚካኤል የሚባል ምክትል ግዛት የቆቦ ምክትል ግዛት ፍርድ ቤት ዋና ጸሐፊው የአክስቴ ባል ነበር። እዛ ሄድኩና እናቴ ታናሽ እህትም እዛ ባለ ትዳር ነበረች። ገና ምቻ ይባላል ቆቦ። እዛ ሀራምባ ሄድኩና የፍርድ ቤት ራፖርት ጸሐፊ ሆነው ራፖርት ጸሐፊ ሆነው ተክሌ ወልደ ጻዲቅ ይባሉ ነበረ። እዛ እሳቸው ጋር ራፖርት ጽፋለሁ። የከሳሹንም የተከሳሹንም ነው መጽፍ የሁለቱንም በእውነት ለከሳሽ እንደዛ ነበር። በዛ የከሳሽ እንደዚህ ብዬ የተከሳሽ እንደዚህ የሁለቱንም ራፖርት ጽፋለሁ። ቁም ጽሁፍ ነበር የምጽፈው። እንደው ልክ ቁም ጽሁፍ እጽፋለሁ። አሁን እንደዚህ ሊበላሽ በዚህ አይነት ሊሆን የድሮ ጽሁፍ ሌላ ነገር ነበር የምጽፈው። እንደዚህ አሁን የዛሬው ከርጅና በኋላ ይሄን ነው የሚመስለው። አሁን ያምራል ግን ቁም ጽሁፍ እንደው ቀጥ ያለ ነገር ነበር የምጽፈው። አሁን 3 ዓመት ራፖርት ጸሐፊ ሆኜ ሰራሁና 3 ዓመት እዛው ማለት ነው። 3 ዓመት አዎ፣ እዛ 3 ዓመት ሰራሁ። ከዛ በኋላ እዚህ አርሸቢስት ሆኜ መዝገብ እመዘግባለሁ። እዛው ሰውየው ዳኛ ሆነ ይቀመጣሉ። ዋናው ምክትል ገዢ በሌለ ጊዜ ነፍታውራሪ ዘርፋ ማሾን ቀኛዝማች ማመጫ አሻግሮ ይባሉ ነበረ። ማመጫ አሻግሮ አርመኞች የኢትዮጵያ አርመኞች ነበሩ። እነሱ ባሉ ጊዜ እዛ እንትኑ ጸሐፊው ዋና ጸሐፊ ቢሮ ይቀመጣል። በሌሉ ጊዜ ችሎታ ይይዛል። እኔ ደግሞ የእሱን ደርቤ ይዛለሁ።
ይህንን ቶሎ ጨርሼ እዚህ ደግሞ እንትን እላለሁ። እዚህ ገቢ አደርግና እዚህ አተማለሁ፣ እዚህ እንትን አስፈርማለሁ፣ እዚህ አተማለሁ፣ እዚህ ገቢ መዘግባለሁ፣ ወጪ መዘግባለሁ። እንደዚህ እያሉ 3 ዓመት ሰራሁና የሚሰሩት እርስዎ ነው? ይሄን ሁላ የሚሰሩት እርስዎ? አዎ። ከዛ አሁን ደብረ ብርሃን ክፍት ስራ አለ አሉኝና ተነሳሁና ደብረ ብርሃን ወጣሁ። የመንግስት ስራ አልቀጠር። ዳመኑ ማነው ዳመኑ ይባል ነበረ። ወይ ጉድ! ማን ዳመኑ ይባል ነበር። የአውራጃ ግምጃ ቤት ሹም። አሁን ተነሳሁ ማመልከቻ ቁም ጽሁፍ ጻፍኩና ሰጠሁት። ለ5 ብር ጉቦ ለሌላ ሰጠብኝ። ለ5 ብር? አዎ 5 ብር ብዙ እኮ ነው። 5 ብር አዎ ብዙ ገንዘብ እኮ ነው። የዛን ጊዜ በጣም ብዙ ነው። የአፄ ምኒልክ ዘበኞች በአመት አንድ ጠገራ ብር ነበር። 5 ብር ምግብ ከራሳቸው ልብስ ከመንግስት ሆኖ በአንድ ጠገራ ብር በአመት። ስለዚህ እዛ ሊቀጠሩ ሄደው አሁን አሳልፎ ለሌላ ሰጠብኝ። አሁን ተናደድኩና እዛ አገር ቤት የተከልኩት ጌሾ እንደዚህ ወፍሮ እንደዚህ እንደ ብረት እዛ ሀራምባ አልቀረው ልክ እንደ እንትን እንደ ሞፈር ወጥቷል። ሄድኩና እንደው ያንን ገነደስኩና በቁርበት አሰርኩና ቀረጠፍኩና እሱን ደብረ ብርሃን ጫንኩና አንድ የማውቀው እንትን ዘመዳችን የሆነ ባለህል በረንዳ ነበር፣ ኪዳን ይባል ነበር። አሁን አውቶቡስ ተራ ሆኖ አሁን ይሄ አዳራሽ ሰርቶ ማዘጋጃ ቤት የሚያከራየው እሱ ላይ አሁን እዛ ያናራገፍኩና ተነሳሁና ዘመድ ፈልጌ ዘመድ ቤት ገባሁ። ከዛ እዚሁ አውቶቡስ ተራ ማለት ነው? አዎ። እሺ። አሁን እዛ አራግፌ ሌላ ቦታ ሄድሁ። ከዛ በኋላ የአባቴ ታላቅ እህት ልጅ የመብራት ኃይል ኢንጂነር ነበረ። አሁን ሞተ። 4 አመት ሆኖ 3 አመት ሆነው። የሱ ታላቅ ወንድም የዚህ ሬዲዮ መገናኛ እንትን ሬዲዮ ጣቢያ ይሰራ ነበረ። የመጀመሪያው የት ሬዲዮ ጣቢያ? እዚህ ከአትክልት ተራ ወደዛ ያለ ማን ነው የሚባል አባኮራን እዛ የሆነ ድርጅት የስልከኛ ነበረ። እሺ። አሁን እሱ ወዲያውኑ አምጥቶ የት ያስቀጥረኛል? አራዳ ጊዮርጊስ ከፈረሱ በታች ቀንዱ ላይ እንደዚህ ገባ ብሎ የብሩ ወልደ ገብርኤል የእንጨት ፎቅ ነበር። እንጨት ፎቅ ነበር። እዛ በምድር ቤቱ የሶዶ ጉራጌዎች በቺቸርስ እና በዋይት ሆርስ ጠርሙስ የማር ጠጅ ይሸጡ ነበር። ፎቁ ላይ የአዲስ አበባ ከንቲባዎች ጭምር የጠቅላይ ግዛቱ በጅሮንድ ዋና ገንዘብ ያዥ የሸዋ በጅሮንድ ደምሴ ወልደ ሐዋርያት ይባሉ ነበር ሆነው እነዚህ ትልልቅ ባለስልጣኖች እድር መደራጃ እድር መረዳጃ እድር አንደኛ ፎቁ ላይ እዛ ነበረ። በ15 ቀን 2 በግ ፈረንጅ ቤት ይታረድና ወህዱና ቆዳው ተገፎ እንደዚሁ ተጠብሶ እንደዚህ ይመጣል። በጉ እንደዚህ 2 በግ ይመጣል። ከታይ ጠጁ ይመጣል። ላይ ፎቁ ላይ በለው ነው። ያ ጠቅላይ ግዛቱ በጅሮንድ ባለ አንድ እግራቸው
ጎራጣ ነው። በቮልክስዋገን ነው የሚመጡት በሾፌር። አሁን እዛ ሰርተዋል እርሶ? እኔ እዛ ተቀጥሬ በዘበኝነት ገባሁ። 19 መቼ ማለት ነው? 1951 ዓመተ ምህረት እዛ በዘበኝነት እዛ በዘበኝነት አስገባኝ እሱ። በዘበኝነት ገባሁና እዛ እየሰራሁ እያለ 3 ወርም እንደዚህ ሳይሆነኝ እኛ በጅሮንዱ ከመኪና ሲወርዱ ሄጄ ደገፍ አድርጊያቸው ያንን ፎቅ ይዣቸው እወጣለሁ። ሾፌሩ እዛ ይቀራል። የት ነው ሀገርህ ብሎ ይሉኛል። ዲያንኮ በርጎላ የአለቃ ገብረሃና የልጅ የአለቃ ኃይሌ ልጅ። አንተማ የኛው ነህ አሉ። እንደዚህ ቁጭ ብዬ እንደዚህ ስጽፍ ከቸቻሉ አጠገቤ አንዱን ቀን ለማ ደህና እንዴ ደንበኛ ጸሐፊ ነህና አሉ። አራቱን ሂሳብ መደብ በትክክል በደንብ ማውቅ እኮ ነኝ። ስራ የሚያስቀጥረኝ አጥቼ ነው በጅሮንድ። አዎ እኔ ይሄ እያገደፋለ ኃይል ነው የምናገረው። ነገ ጠዋት ማመልከቻውን ጽፈህ እንድትመጣ ይሄን ጽሁፍ አዩና ሸዋ በጅሮንድ ሸዋ ጠቅላይ ግዛት በጅሮንድ በልና 4 ኪሎ ቀጥታ እኔ ቢሮ እንድትመጣ ማመልከቻ ጽፈው እኔ ቢሮ ይምጡ እንድትመጣ። አሁን በ5 ሳንቲም አንድ ሉክ ወረቀት ገዛው። አንድ ሉክ ወረቀት በ5 ሳንቲም አንድ ሉክ ወረቀት ገዛሁና መብራት አስመሰልኩና ጠፈርኩት። ፈረምኳ አደርኩና ምን ብለው ጻፉላቸው? ጻፍኩ ለሸዋ ጠቅላይ ግዛት በጅሮንድ አመልካች የፍርድ ቤት ራፖርት ጻፊ አልነበርኩም። ልምዱ ስላለ አዲስ አበባ አመልካች አቶ ለማይ ኃይሌ ገብረሃና የማመለከተው ፍሬ ነገር ባጭሩ የሂሳብ ስራ በአግባቡ የጽሁፍ ስራ እየቻልኩ ስራ ለመቀጠር ስለፈለገው ተቀጥሬ እንድሰራ እንዲፈቀድልኝ በታላቅ ትህትና አመለክታለሁ አልኩና ጻፍኩና ጽፈው ይሄዱ። ይሄን ጻፍኩ አሳደርኩና ጠዋት ሰው ለመንኩና ያንን በዘበኝነት በርሚና ግቢውን የሚጠብቅ አደረኩና በሪ በከንቱ ቁልቁል ወረድኩና በቄራ ባሩግ የቄራ ተሻገርኩና ስሮጥ ተከዜ ገባሁና ቀጥታ እንዲህ ወደ ላይ የእንጨት ፎቅ ነበር። እንዲህ ገብቶ እንዲህ ወደ ላይ ወደ ገብርኤል እንደመውጫ እዛ የበጅሮንድ ዋናው በጅሮንድ ስል ይኸውና ስል እዛ ስገባ እንደዚህ ዘለልኩና ስገባ ከወዲያ እንደው ዘበኛ እየሮጠ መጣ ሊይዘኝ። እኔ ሮጥኩና እሳቸው ጋር ሄድኩና ቆሙ። አመልጠው ማለት ነው። አመልጠው አጠገባቸው ሄድኩና የታባቱ ምን ያርግ ለአቶ ጌታቸው ተፈትኖ እንዲቀርብልኝ ለፐርሶኔል ማሩ ሰጠውና ሳምንት በዚህ ሰዓት እንድትመጣልኝ። በዛ ሳምንት ተነሳውና ሲሄድ ወረቀት እስክርቢቶ ሰጡና 4 የሂሳብ መደብ ሰጡኝ። 4 ሆነው ተቀመጡ። መደመር፣ መቀነስ፣ ማባዛት፣ ማካፈል ቁጭ ያደረገው በ25 ደቂቃ ሂሳቡን ሰርቶታል። ሂሳቡ ግን ልክ ነው አሉና ተፈራራ። ይሄንኑ ለበጅሮ እንዳቀረቡላቸው ይሄንን ይዞ ሲቀርብ የመንዝና ይፋት አውራጃ ግምጃ ቤት ሹም አቶ ብሩ በላቸው ይባላሉ። የባሌ ጎባ ነው ትውልዳቸው፣ አማራ ናቸው። የእርሶን ያቀረቡት ማለት ነው የተፈተነ የመንዝና ይፋት አውራጃ ግምጃ ቤት ሹም እኔ ለበጅሮንዱ ስሰጥ እንትን ያንን የተፈተነውን ተፈተኛ የቀረ ለበጅሮንዱ ሲቀርብላቸው ያው ደግሞ መድኃኒዓለም ጤና ይስጥልኝ አሉና መጡ። እኔ እዛው እያለሁ አቶ ብሩ እንደምን ደህና ነው? አገርስ እንዴት ነው? ስራ
ይኸውልህ የኛ ወንድማችን የሀገራችን ልጅ አሁን ስራ ሊቀጠር ይኸውና ተፈትኖ ፈተና አልፎ ቀረበ። እስቲ አንተ ጋር ስራ ካለ ውሰድልኝ ወደ ሀገራችን የእንትና ከማማ ምድር ጌራ ምድር ነው ትውልዳቸው። አሁን እንትናቸው ከስላሴ በታችን ያለው ቤተክርስቲያን ማን ነው ስማቸው? በጅሮንድ ብሩ በላቸው። አሁን አንድ እንደዚህ ያለ የአውራጃው መልእክት ክፍል ጸሐፊና የፍርድ ቤት ገንዘብ ሰብሳቢ አሁን እዛ ክፍት ስራ እንዲፈቀድልን ሰራተኛ ለመቅጠር ብለን በዚህ ሳምንት አንድ ወረቀት ጽፈናል እኮ ጌታዬ አሏቸው። አቶ ጌታቸው ይህንን ፋይል ፈልግና አምጣልኝ። ተያዥ አቅርቦ ወደ መንዝና ይፋት ተቀጥሮ እንዲሄድ የአባቴ አጎቴ የነበሩ አለቃ ደስታ ወልደ መስቀል እዚህ ጎላ ሰፈር ብዙ ቤት የነበራቸው እሳቸው ተነሳውና እሳቸው ጋር ጎላ ሰፈር ከጎላ ሚካኤል በላይ አሁን እንዲህ አደባባዩን ወረድ ብሎ እንዲህ በግራ በኩል መደዳ ነበር ቤታቸው። እዛ ሄድኩና እንደዚህ አለቃ ደስታ ስላቸው ና ገሌ በእኔ ስምና ሂድ ጠቅላይ ግዛት በጅሮ እንዲህን ያዝና ፈርምላት። ሌላ ደግሞ አቅርባል ፈለቆ ወልደ መስቀል የሚባል ኮየ ፈጭ ከቃቂ በሰቃ በላይ ወጥቶ ባለጋሻ መሬት እዛ ታላቅ ታናሽ ወንድም የኛው ሰውዬ ታናሽ አሁን ደግሞ እዛ በቃቂ በሰቃ ኮየ ፈጭ በጅሮ እንደ ፍቅረ ስላሴ መልከኝነት ውስጥ አልኩና ሲሄድ ከቸች ከየት መጣ እንደዚህ እሳቸው ተያዥ ፈረሙ። እንደገና ተጨማሪ አምጣ ተባለ። ጋሻ መሬታቸውን ወረቀታቸውን የመሬቱን ግብር ያዙና አዲስ አበባ መጡና ግጥም አሁን ሶስተኛ ታቀርባለህ አሉኝ። ተነሳውና አገር ቤት ጎላ የነሱ ታናሽ ወንድም ወርቅ ወልደ መስቀል ይባላል። እሱ ደግሞ ጋሻ መሬት ያዘና ደብረ ብርሃን ከደብረ ብርሃን ደብረ ሲና ማን ያውቃሉ? ግራዝማች ድምሩ ደምሴ ያንኮበር ወረዳ ገዥ ነበሩ። አሁን እዛ እንትና ማፉድ ወርደዋል። ማን ያውቀውታል? ግራዝማች ድምሩ ደምሴ ማፉድ ወረድንና እዛ አደርንና ግራዝማች ድምሩ ደምሴ የራሳው ያቶ ወርቄ ወልደ መስቀል የራሱ ጋሻ መሬት ነው ወርቄ ወልደ መስቀል አሉና ግጥም አድርጎና ሌላ ወረቀት ጻፉና ተያዥ መሆን መብቱ ነው ይችላል። ተያዥነት ለልጁ ተያዥ እንዲሆነው በሉና ጻፉና ሲሰጡኝ ያን ወረቀት አያዝና እሱ ወርቄ ወልደ መስቀል ደግሞ ፈረመና እዛ እሱና አደረና ደብረ ብርሃን እኔ እዛው ስቀረው እዛው ሁለት ስራ እየሰራው እያለ ሁለት ስራ ተሰጥቶት ወይስ የአውራጃ መልእክት ክፍል ጸሐፊ ነኝ። የአውራጃ ጉንጃ ቤት እንደገና የወረዳው ፍርድ ቤት ገንዘብ ሰብሳቢ ነኝ። ሁለት ቦታ ነው ሁለት ቦታ ማለት ነው። እሺ ያን እዚህ ያለው ከዚህ ደግሞ መዘዞ ስራ ተበክሏል ተባለና መዘዞ እየተመላለሰ ወደ መዘዞ ሄዱ። መዘዞ ከመዘዞ እንደገና ማፉድ አርማንያ ወረዳ ከዛ ደግሞ እንደገና ሸዋሮቢት እንደገና ገበያ ቀራጭ ወግፈሌ ገበያ ጅሌ ድጉጉሩ ነግራዝማቹ ሞርዶንጎ ማይሴ ነጋይሲ ወገሪ አከለፊ እያልኩ ገበያ ቀራጭ ጭምር የቀወት ምክትል ግዛት ፍርድ ቤት ገንዘብ ሰብሳቢ ሶስት ስራ
ይሄን እየሰራሁ እያለ እንደገና የኤፍራታ ወረዳ ግምጃ ቤት ሂሳብ ሹም ግድምን፣ ወጋማን፣ ገምዛን፣ ካራቆሬ በ1955 ዓመተ ምህረት የነ ንጉስ ወልደ ጊዮርጊስ የነ ብላታ ተሰማ ደባልቄ እነ ጃራ መስፍን የነ ደጃቸው ዮሴፍ ዣንጥራሮች የወሎ ቤተ መንግስቶች ርስተ ጉልት ለም ጠፍጠፍ ጋሻ ቁጥር ገባር ሰሞን ማደሪያ ምናምን እያልኩ ያንን ልቅልቅ አድርጎም በሞዴል 71 እንደዚህ እንደገና መሰረት ጥዬ በጅሮንድ ማን ባሉ ነበር የሐረር በጅሮንድ ሌላ ሰው ነበሩ በጅሮንድ እንዴት አይነት ጥሩ ሰው አሁን እዛ ለጉብኝት መጡና ይሄን መዝገቡን እዚህ እንደገና የተከልኩትን ሲያው ሞዴል 70 ይባላል እንደዚህ ነው ሞዴል 70 አዎ ርስተ ጉልት መመዝገቢያው መትከያው ያንን በዚህ በቁም ጽሁፈት እዛ ላይ ለቅልቄው ሲያውት ማን ነው የጻፈው እንዴ ማን ይመጣ ይመስሎታል በዚህች ሳምንት ውስጥ ወረቀት ይደርሳል ስራን አስረከበህ እንድትመጣ ሸዋ ጠቅላይ ግዛት በጅሮንድ አንድ ቃል እርቶ አዳም የምነካ አራዳን ደግነው ስጋ በልቶ ጠጪ ትንሽም ያሰጋው ዘብጥያው ነው እንጂ እያልን ነው ያደግነው። ያው እንዳይመጣ ብሎ የነገር እንግዳ ፍጡር ተደጋግፎ ባቁሙ ቢረዳዳ ምንም ቢፍጨረጨር እያጉረመረመ መጪውን ቢያግደው ቀን እያስቀደመ የጭቡና ጉራጃ አውራጃ ከፍተኛ የስራ እንቅስቃሴ የሚታይበት እንደመሆኑ መጠን አመሰግናለሁ።